የ8 ወር ነፍሰ ጡር የነበረችው አንዲት ሴት በባሏ ከተተወች በኋላ በከፍተኛ ተስፋ መቁረጥ ውስጥ ገባች። ሕይወቷን ለማብቃት ወስና ወደ አንድ ድልድይ ሄደች። ከፍታው ላይ ቆማ ልትዘል ስትል በድንገት አንድ ድምፅ ሰማች። እባክሽ አትዝለይ። በመጀመሪያ ደነገጠች። በኋላ ግን ድምፁ ከማህፀኗ ውስጥ እንደሚመጣ ተገነዘበች። የሚናገረው ገና ያልተወለደው ልጇ ነበረ። ሕፃኑ ከዚህ በፊት ይህ ሁሉ እንደተከሰተና ዳግም የተወለደው እናቱን ለማዳን መሆኑን ነገራት። በቀድሞ ሕይወት እሷ ከድልድዩ ዘላ ሕይወቷን አጥታ ነበረ። ነገር ግን ባሏ ምንም አልተጎዳም። ይልቁንም የእሷን ሞት በሕዝብ ፊት እንደ ርኅራኄ ታሪክ ተጠቅሞ የኩባንያውን የአክሲዮን ዋጋ ከፍ አድርጎ ትልቅ ትርፍ አግኝቶ ነበረ። ይህን እውነት የሰማችው ሴት በእጅጉ ደነገጠች። ሕፃኑም በዚህ ብቻ አላቆመም። ባሏ በኋላ የሎተሪ ቲኬት ገዝቶ በአንድ ሌሊት $3 ቢሊዮን እንደሚያሸንፍ ነገራት። ይህን ስትሰማ በንዴት እንደገና ልትዘል ሞከረች። ነገር ግን ሕፃኑ በፍጥነት አስቆማት። የሎተሪውን አሸናፊ ቁጥሮች እንደሚያስታውስ እና ያንን እድል እነሱ መውሰድ እንደሚችሉ ነገራት። ሴትየዋ ወዲያውኑ ሀሳቧን ቀየረች። ሞቱን ትታ ለራሷና ለልጇ መኖር ወሰነች። ከዚያ ሕፃኑ ሌላ ሚስጥር ነገራት። ባሏ በቤታቸው ጣሪያ ላይ ብዙ የወርቅ አሞሌዎችን እና ውድ ጌጣጌጦችን ደብቆ እንዳስቀመጠ ነገራት። እሷ ብትሞት እነዚህ ሁሉ ለባሏ እንደሚቀሩም አስጠነቀቃት። ሴትየዋ በፍጥነት ወደ ቤት ተመለሰች። በሕፃኑ መምሪያ መሰረት ጣሪያውን ፈትሻ በእርግጥም በውስጡ የወርቅ አሞሌዎችና ውድ ጌጣጌጦችን የተሞላ ከረጢት አገኘች። ሕፃኑ እነዚህ ሕገ ወጥ ገንዘቦች መሆናቸውንና በፍጥነት ማስወገድ እንዳለባት ነገራት። ሴትየዋም የወርቅ አሞሌዎችን በሻንጣ ውስጥ አስቀመጠች። በዚያን ጊዜ ግን ባሏ በድንገት ወደ ቤት ተመለሰ። ሴትየዋ ሻንጣውን በፍጥነት ደብቃ ሕፃኑ የነገራትን እቅድ ለመፈጸም ተዘጋጀች። ገመድ አዘጋጅታ ራሷን ልትሰቅል እንደሞከረች አስመስላ ባሏ ወደ ቤት ሲገባ ያን ትዕይንት ታየ። ሴትየዋም ወዲያውኑ ወረደች። ነገር ግን ሰውየው ስለ ጤንነቷ ከመጠየቅ ይልቅ የፍቺ ወረቀት አቀረበላት። ባሏ ሴት ልጅ መውለዷን እንደሚጠላ ተናገረ። በዚያን ጊዜ ሕፃኑ ግን በማህፀንሽ ያለው ልጅ የእሱ አይደለም ብሎ አስታወሳት። ይህን ስትሰማ ሳቋን መቆጣጠር አልቻለችም። ባሏ ግን እሷ በሐዘን እንደተረበሸች መስሎት ቀጥሎ ፍቺውን እንድትፈርም ግፊት አደረገባት። ሴትየዋ ምንም እንዳልተገረመች አስመስላ ተስማማች። ነገር ግን አንድ ቅድመ ሁኔታ አቀረበች። ከፍቺው በኋላ በማንኛውም መንገድ እንዳይዛመዱ ሙሉ በሙሉ ግንኙነታቸውን እንዲያቋርጥ ባሏም ያለማመንታት ተስማማ። በማግስቱም ፍቺውን አጠናቀቁ። ከፍቺው በኋላ ሰውየው ከእኔ ጋር ዳግም አትገናኝ ብሎ አስጠነቀቃት። ሴትየዋ በጸጥታ ተስማምታ ከዚያ ወጣች። በቀጥታ ወደ ሎተሪ መሸጫ ሄዳ ሕፃኑ የነገራትን ቁጥሮች በመጠቀም 10 የሎተሪ ቲኬቶችን ገዛች። በሙሉ ተስፋ ተሞልታ ነበረ። ግን በድንገት የቀድሞ ባሏ ቲኬቶችን ከእጇ ነጠቀ። ከጎኑ የነበረችው የቀድሞ ፍቅረኛው አብራው እየሳቀች ያሾፈችባት። ይህን ጊዜ ግን ሴትየዋ ዝም አላለችም። ቲኬቶቹን ካልመለስክልኝ በጣሪያው ላይ ያደበቀውን ሚስጥር ለሁሉም አጋልጣለሁ ብላ አስጠነቀቀችው። ሰውየው ወዲያውኑ ፊቱ ተቀየረ። ሴትየዋን ለመያዝ ሞከረ። እሷ ግን እድሉን ተጠቅማ ከእጁ ተላቅቃ ቲኬቶቹን መልሳ ወሰደች። ባሏ በንዴት እየተንቀጠቀጠ ቀረ። ሴትየዋ ግን ማን እንደሚያሸንፍ በቅርቡ እናያለን ብላ በመተማመን ተናገረች። በዚያን ሰዓት የሎተሪ ዕጣ በቴሌቪዥን ተጀመረ። የገዛችው ትኬቶች ላይ ያሉት ቁጥሮች አንድ በአንድ እየተጠሩ በሙሉ ተመሳሰሉ። አሁን የ$3 ሚሊዮን አሸናፊውን የሚወስነው የመጨረሻው ሰማያዊ ኳስ ብቻ ቀርቶ ነበረ። ሴትየዋ ልቧ በፍጥነት እየመታ የመጨረሻዎችን ውጤት በጉጉት መጠበቅ ጀመረች።